ሰላም ፋሚሊዎቼ እንዴት ናችሁ? ዛሬ በዚህ አዲስ ቪዲዮ መጥቻለሁ። ይሄ እጄ ላይ የምታዩት ቻርጀር በጣም የተመታ ቻርጀር። ቻርጀሩ ግን ሱፐር ፋስት ነው፣ በጣም ፋስት ያደርጋል። 68 ዋት ነው እና በቃ ከምላችሁ በላይ ስልክ በጣም ነው እንትን የሚለው የሚያበላሸው። እንዳገዙት ገበያ ላይ በጣም የተቆጣጠሩ ቻርጀር ነው። ወደ 700 800 ብር ይሸጣል። ቻርጀሩ እውነት ነው ፋስት ነው፣ በጣም ነው ፋስት የሚያደርገው። ግን ስልካችሁ ጋር ከሚፈልገው በላይ እንትን እየሰጠው ነው፣ በጣም ኃይል እየገፋል። ለምሳሌ ያው የኔ ስልክ ያው 18 ዋት ነው። ይሄኛው ደግሞ ቻርጀሩ 68 ዋት ነው። ከየትም አይገናኝም። ስለዚህ ስልኬን በተለይ ደግሞ ድንጋዮቹ በጣም ነው የሚያደክመው። ይሄን አስቡ፣ ድንጋይ በጣም ነው የሚያደክመው። ቶሎ ቶሎ እንዲያርቅ ያደርጋል። ስልካችሁም ዳሜጅ ሊያደርግ ይችላል እና ጥንቃቄ አድርጉ። ይሄን ቻርጀር እንዳገዙት ወይም በስልካችሁ ልክ ወይም ሳምሰንግ የሚባሉት ከ25 ዋት በታች ያሉትን እነሱን ገዝታችሁ ተጠቀሙ። አሪፍ ነው። ይህን ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉት፣ ለሁሉም ሰው አዳርሱት። ማወቅ አለባቸው። በሌላ ቪዲዮ እስክንገናኝ ቻው።